እንደናችሁ ውድ ኤዱ ብሪጅ አካዳሚ ቲቶር ተከታታዮች እንዲሁም ደግሞ ተመራቂ ተማሪዎች በሙሉ 26 ተመራቂ የሆኑ ተማሪዎች ሪሰርች እየሰራችሁ የምትገኙ በሙሉ ዛሬ ቀለል ባለ መልኩ እንዴት ሪሰርችን እንደምንሰራ ወይም ደግሞ የኛን ሪሰርች አሪፍና አትራክቲቭ በሆነ ፐብሊሸብል በሆነ መልኩ እንዴት እንደምንሰራ እናያለን ማለት ነው። እያንዳንዱን ምንድን ቲዎሬቲካል በሆነ መልኩ እናያለን። ቀጣይ ደግሞ ፕራክቲካሊ እንዴት መጀመሪያው ጀምረን ባጭሩ መስራት እንደምንችል እናያለን ማለት ነው። ስለዚህ ብዙውን ጊዜ ብዙ ተማሪዎች ተመራቂ ተማሪዎች ላይ ያለ ኮምፕሌን ወይም ደግሞ ከባድ አድርገው የሚያስቡት ምንድነው ሪሰርች መስራት እንዲሁም ደግሞ ፕሮፖዛል ማዘጋጀት በጣም ከባድ እና በጣም ውስብስብ አድርገው ያስቡታል። ነገር ግን በጣም ቀላል እና እንደሚያስቡት እንደላ አይደለ። ቀለል ባለ መልኩና ባጭሩ በትንሽ ጊዜ ብዙ ሰዓትን የማንበቢያ ሰዓትን በማያባክን መልኩ እንዴት ባጭሩ እንደምንሰራ አሳያችኋለሁ ማለት ነው። እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲጀምሩ እንጠይቃለን። ቀጥታ እንግዲህ ወደ የእያንዳንዱ ነጥብ በምንሄድበት ሰዓት ወደ ኮርሱ ወይም ደግሞ እንዴት እንደምንሰራ የሚለው በመጀመሪያ ስለ ሪሰርች የሚለውን ግንዛቤ መጀመሪያ ሊኖረን ይገባል። አንድ ነገር ከመስራታችን በፊት ስለዛ ግንዛቤ ግድ ነው ማለት ነው። ስለዚህ መጀመሪያ ምንድነው የሚለውን ሪሰርች ሜቶዶሎጂ ስለ ሪሰርች ሜቶዶች እያንዳንዳቸውን እናያለን ማለት ነው። የሚባሉ ዋና ነጥቦችን እዚህ ላይ እናያለን። መጀመሪያ ሪሰርች ምንድነው በምንልበት ሰዓት ሪሰርች ማለት any systematic investigation with an open mind to establish novel facts, solve problem, provide idea and develop new theory። ይሄ እንግዲህ ሪሰርች የምንለው ሳይንሳዊ የሆነ ሲስተማቲክ የሆነ ማጥናት ሲሆን ምንድነው እሱም ኦፕን ማይንድ እንዲሁም ደግሞ አዳዲስ የሆኑ ሀሳቦችን፣ ፋክቶችን፣ ችግሮችን መፍታት፣ አይዲያዎችን ማመንጨት እንዲሁም ደግሞ አዲስ ቲዎሪዎችን ዲቨሎፕ ማድረግ ሊሆን ይችላል። ግን ያን ምንድነው ሲስተማቲክ በሆነ መልክ ማለት ነው። it is what we do when we have a question or problem to resolve። ያ ማለት አይሆን ሀሳብ ይኖርናል ያን ችግር እንዴት እንደምንፈታው እያንዳንዱ የሚያጠና ነው ማለት ነው። without rigorous scientific security or knowledge remains guesswork or institution። that means ምንድነው ይሄ ሪሰርች የምንለው ያለ እውቀትና ያለ ሳይንሳዊ ጥናት ምንድነው ሐሳብና ብሎ ብዥታ ብቻ ነው ማለት ነው የሚሆነው። ስለዚህ ምንድነው ይሄኛው ሳይንቲፊክ የሆነ እውቀትና ሳይንቲፊክ የሆነ የምንከተለው ይገባል ማለት ነው። ካልሆነ ኮመን የሆነ አንደርስታንድ አይኖርም። እንዲሁም ደግሞ ዝም ብሎ ሐሳብ ብቻ ቲዎሪ ብቻ ነው ማለት ወደ ፕራክቲክ የገባ ለመሆን ሊሆን በእውቀትና ሳይንሳዊ በሳይንስ መንገድ የተሄደ መሆን አለበት ማለት ነው። ሪሰርች ሜቶድ ቨርሰስ ሜቶዶሎጂ ልዩነታቸው ሪሰርች ሜቶድ የምንለው እንግዲህ it indicates from the name the specific technique procedure used for conducting research። ሪሰርች ለመስራት የምንጠቀመው ሜቶድ ማንኛውም ትክክለኛ የሆነ ሜቶድ ወይም ደግሞ አክሴፕቴብል የሆነ ኮመን አንደርስታንድ ሊኖር የሚገባ ያን ሜቶድ የምንለዋለን ሪሰርች ሜቶድ ነው። ሪሰርች ሜቶዶሎጂ የምንለው ደግሞ is a science studying how research is done successfully። ሪሰርች በተሳካ ሁኔታ ጥሩ በሆነ መልኩ እንዴት መሰራት አለበት ብሎ የሚያጠና ኮርስ ደግሞ ሳይንስ እንለዋለን፣ ሪሰርች ሜቶዶሎጂ እንለዋለን። ሌላው እንግዲህ ካራክተሪስቲክስ ጉድ ሪሰርች አንድ አሪፍ የሆነ ሪሰርች ሊኖረው የሚገባ ባህሪያቶች አሉት ምንድን ናቸው እንለውን ደግሞ እናያለን ማለት ነው። መጀመሪያው ሲስተማቲክ መሆን አለበት። እንግዲህ እነዚህ ተርሞች እነዚህን ያሟላ መሆን አለበት ማለት ነው። የመጀመሪያው ሲስተማቲክ ማለት አግሪ ሲስተም ፎር ኦብዘርቬሽን ሜጀርመንት የተስማማ ወይም ደግሞ ያን በእኛ ኦብዘርቭ በምናደርገው ሜጀር በምናደርገው በእኛ ሳይንስ በእኛ ሪሰርች መካከል ምን ሆነ አለበት አግሪ ሲስተም ሊገባኝ ነው። ያ ማለት that means ሲስተማቲክ መሆን አለበት ማለት ነው። ሪገሪየስ ነው the system followed exactly as prescribed። መጀመሪያ ባስቀመጡት መልኩ ያን ማለት መጀመሪያ ሪሰርች ሊሰራ ሲል የሚቀመጥ ማለት ቲዎሪ ይሆናል፣ ፕሮፖዛል ይኖራል። በዛ መልክ የሚሄድ መሆን አለበት፣ ሪፕሮዲዩሲብል መሆን አለበት። that means enough detail is provided to allow another scientist to do again። ሌላ ሳይንቲስት ወይም ደግሞ ሌላ አጥኚ ያንን ስራ ድጋሚ እንዲሰራ ወይም ደግሞ በዛ ስራ ላይ መስራት እንዲችል ዲቴል የሆነ ኢናፍ የሆነ ኢንፎርሜሽን ያቀፈ መሆን አለበት ማለት ነው። ሌላው ሪፒቴብል ያ ማለት ሳይንቲስት ኦፍን ሪፒት ኦብዘርቭ ቱ ኢንክሪዝ ሪላያቢሊቲ ታማኝነቱን ለመጨመር ድጋሚ መስራት የሚችልበት ሁኔታ ሊኖር ይገባል ማለት ነው። ስለዚህ እነዚህን ያሟላ መሆን አለበት ማለት ነው። ሲስተማቲክ፣ ሪገሪየስ፣ ሪፕሮዲዩሲቢሊቲ እና ሪፒቴብል የሚሉትን
የያዘ መሆን አለበት ማለት ጉድ ካራክተሪስቲክስ አሪፍ ተቀባይነት ፐብሊሼብል የሆነ ሪሰርች ልንለው ዘንድ ማለት ነው። ታይፕ ኦፍ ሪሰርች በምንልበት ሰዓት የሪሰርች አይነቶች ቤዝድ ኦን አፕሊኬቢሊቲ እንግዲህ ታይፕ አፕሊኬቢሊቲ እንከፍለዋል ማለት ነው። ቤዝድ ኦን አፕሊኬቢሊቲ ቤዚክ ሪሰርች እና ምን እንለዋለን ቤዚክ ሪሰርች ኤንድ አፕላይድ ሪሰርች ብለን እንከፍለዋል ማለት ነው። ቤዚክ ሪሰርች የምንለው ጀነሬት ኒው ኖሌጅ ኤንድ ቴዎሬቲካል አንደርስታንድ ሃው ፎር ኤግዛምፕል ሃው ዲዚዝ ኤችአይቪ ሪፕሊኬት ኢን ሂውማን ሴል በምንልበት ሰዓት ቤዚክ ሪሰርች የምንለው አዲስ ሀሳብን አዲስ ቲዎሪን ስለዛ ግንዛቤ ማምጣትና ስለዚህ ኒው የሆነ ነገር ማምጣት ያነ ቤዚክ ሪሰርች። ለምሳሌ ሃው ዲያዝ ኤችአይቪ ሪፕሊኬት ኢን ሂውማን ሴል በምንልበት ሰዓት እንዴት ኤችአይቪ በሰው ልጅ ሴል ውስጥ እንዴት ይራባል ስንል ይህንን እንግዲህ እንደ አዲስ እውቀት ቲዎሪ ጀነሬት ማድረግ ስለሆነ ማለት ነው። አፕላይድ ሪሰርች ግን የምንለው ምንድነው? አይደንቲፋይ ፕራዮሪቲ ፕሮብለም የተፈጠሩ ችግሮችን አይደንቲፋይ ያደርጋል፣ ፕራዮሪታይዝ ያደርጋል፣ ቅድሚያ የሚሰጣቸውን ቅድሚያ በመስጠት ዲዛይን ኤንድ ኢቫሉዌት ፖሊሲ ኤንድ ፕሮግራም ቱ ሶልቭ ሪል ወርልድ ኢሹ እነዚህ በተጨባጭ ያሉትን እነዛን ዲዛይን በማድረግ ኢቫሉዌት እና ቅድሚያ የሚሰጣቸውን ቅድሚያ በመስጠት ለዛ እንግዲህ ሶልቭ ማድረግ እነዚህ ያሉትን ፕሮብሌሞች ሶልቭ ማድረግ እንለዋለን አፕላይድ ሪሰርች እንለዋለን ማለት ነው። ለምሳሌ ሃው ኤፒዲሚዮሎጂስት ኮንትሮል ኤችአይቪ ኤድስ ስፕሪድ ኤችአይቪ ስርጭትን እንዴት እንቆጣጠር የሚለውን በሚያጠኑ ሰዓት ስለዚህ ይሄን የነበረ ነገር እንዴት እናድርገው ወይም ደግሞ ይሄን ፕሮብሌም እንዴት እንቅረፈው ብለው ሲያጠኑ አፕላይድ ሪሰርች እንለዋለን ማለት ነው። ቤዝድ ኦን ኦብጀክቲቪቲ በኦብጀክቲቪቲ ደግሞ ባለው በያዘ ዓላማ ደግሞ ስንከፍለው ዲስክሪፕቲቭ፣ ኤክስፕላናቶሪ፣ ኤክስፕሎራቶሪ ብለን ከፍለዋል ማለት ነው። ዲስክሪፕቲቭ ሪሰርች አንሰር ዋት ሁ ወይን እና ዌር የሚሉትን አንሰሮች የሚመልስ ነው ማለት ነው። መቼ ነው እነዚህ ያ ማለት ሪሰርቹ ዋት ኢዝ ያን ሪሰርች ምንድነው የሚለውን ዓላማውን ምንድነው የሚለውን የሚያጠና ከሆነ ስለ በዛ ርዕስ ላይ ሁ ማን ነው ወይን ዌር የሚሉትን ምላሾች የሚመልስ ሲሆን ኤክስፕላናቶሪ አናላይቲካል የሚለው አንሰር ዋይ ስታብሊሽ ኬዝ ኤንድ ኢፌክት ምክንያትና ውጤትን የሚይዝ ዋይ ብሎ የሚያጠና ነው ማለት ነው። ኤክስፕሌን በማድረግ ይሄኛው የታይፕ ኦፍ ሪሰርች የሚያጠናው። ኤክስፕሎራቶሪ የሚለው ግን ዲቨሎፕ ሃይፖቴሲስ ፎር ፕሮብለም ሊትል ኖን ፕሪቪየስሊ ይሄኛው ደግሞ ኤክስፕሎር ማለት እንግዲህ በጣም ኤክስፕሎር እያደረገ ከአሁን በፊት የሆነ ዲቨሎፕ የሆነ ሃይፖቴሲስ ሊኖር ይችላል፣ የተወሰነ እውቀት ይኖራል። ያንን እያሳደጉ በመሄድ የኤክስፕሎራቶሪ ይባላል ማለት ነው። ቤዝድ ኦን አፕሮች በምናይበት ሰዓት ኳንቲቴቲቭ እና ኳሊቴቲቭ ብለን ከፍለዋለን። ኳንቲቴቲቭ ቤዝድ ኦፍ ሪሰርች የምንለው ሲስተማቲክ ኢንቨስቲጌሽን ኦፍ ኳንቲቲ ፕሮፐርቲ ዩዚንግ ማቴማቲካል ሞዴል ቲዮሪ ፕሬዲክሽን ኑሜሪካል ቲዮሪስ ራንደም ሳምፕሊንግ ኤንድ ኦብጀክቲቭ። ይሄኛው እንግዲህ በምናይበት ኳንቲቴቲቭ የምንለው ምንድነው? በቁጥር የተመረኮዘ ሲሆን ቁጥራዊ የሆኑ ነገሮች ማቴማቲካል ሞዴል ቲዮሪዎችን ኑሜሪካል ቲዮሪ እንዲሁም ደግሞ ይሄኛው ኦብጀክቲቭ ነው ማለት ነው። ያ ማለት በቁጥር የተገደፈ ነገሮች ናቸው እነዚህ። ይሄኛው ኳሊቴቲቭ የምንለው ሳብጀክቲቭ ነው። እንዲሁም ደግሞ ዲስክራይብ ቢሄቪየር ያን ነገር ቢሄቪየር ነው የሚገልጸው፣ ፋክት ነው፣ እውነታን ነው ኖት ያንን በኳንቲቲ የሚገልጽ አይደለም ማለት ነው። ሪዛልቱን በኳንቲቲ የሚገልጽ አይደለም። ሶ ስታቲስቲካል ሰመሪ አንደርስታንድ ቴክስቹዋል ቲዮሪ ጀነሬት ፐርፐዚቭ ሳምፕሊንግ እና ሰብጀክቲቭ ነው ማለት ነው። ማለት ፐርፐዚቭ ሳምፕሊንግ የሆነ ሰብጀክቲቭ ነው ሳት ኑሜሪካል ወይም ደግሞ ፕሬዲክሽን አይደለም ማለት ነው። ቤዝድ ኦን ዲዛይን ደግሞ ኤክስፐሪመንታል ኩዊዝ ኤክስፐሪመንታል እና ኤክስፐሪመንታል ብለን እንከፍለዋለን። ኤክስፐሪመንታል ሪሰርች የምንለው ኢንቨስቲጌተር አሳይን ኢንተርቬንሽን ኢንተርቬን የሚያደርጋቸውን አሳይን ያደርጋል። ዛት ሚንስ ሳሟን እንደዚህ ባደርግ ብሎ ይሆን መጀመሪያ ኤክስፐሪመንቱ ራሱ አሳይን አድርጎ ሳምበዲ ወይም ደግሞ የሆነ አካባቢ የሆነ ኤክስፖዝድ ያደርገዋል። ያን ምንድነው ኢፌክቱ የሚለው ይሄኛውን ደግሞ ኮንትሮል ነን ኮንትሮል ብሎ በመክፈል ራሱ ኢንተርቬን ሊያደርግ የሚችለው ሪሰርቸሩ ከሆነ ዛይ ታይፕ ኦፍ ሪሰርች ኢዝ ኮልድ ኤክስፐሪመንታል ነው። ኩዊዝ ኤክስፐሪመንታል የሚለው ቢፎር ኤንድ አፍተር ታይፕ ኦፍ ስተዲ ቢፎር እንዲህ ነበር አፍተር እንደዚህ ተፈጠረ ብሎ የሚያጠና የሆነ ኩዊዝ ኤክስፐሪመንታል እንለዋለን። ነን ኤክስፐሪመንታል ደግሞ ናቹራል ኤክስፐሪመንታል ያዛት ሚንስ ሪሰርቸር ኖት ኢንተርቬን ኦን ዘ ሪሰርች ከዛ ከሪሰርቹ ራሱ ሪሰርቸሩ ኢንተርቬን አያደርግም። ናቹራል ፊኖሜናውን ናቹራል ያለውን ነገር ተጨባጭ ብቻ የሚያጠናበት ከሆነ ኤክስፐሪመንታል እንለዋለን ማለት ነው። ሌላው ኮር ኮምፖነንትስ ኦፍ ሳይንቲፊክ ሪሰርች ሳይንሳዊ የሆኑ ሪሰርች ኮምፖነንቶች አሉት። እነማን ናቸው? እነዚህ እንግዲህ ይሄኛው
ዋና የሚባለው ነጥብ ኮር ኮምፖነንት የሚባለው የመጀመሪያው ኢንትሮዳክሽን፣ ኦብጀክቲቭ፣ ሜተድ፣ ሪዛልት፣ ኮንክሉዥን፣ ዲስከሽን የሚባሉ አሉ። ዲስከሽን፣ ኮንክሉዥን እንዲሁም ደግሞ ሪፈረንስ የምንላቸው ዋና ናቸው። እነዚህ ኮምፖነንቶች ዋና የሚባሉ ናቸው ማለት ነው። ኢንትሮዳክሽን ባክግራውንድ፣ ፕሮብሌም፣ ሊትሬቸር ሪቪው፣ ኮንሴፕት ፍሬምወርክ እንዲሁም ደግሞ ራሽናል እነዚህን የሚይዝ ነው። ኢንትሮዳክሽን ውስጥ ዋና የሚባለው ኢንትሮዳክሽኑ ከመረ ወደ ውስጥ ያለውን ያለው። ስለዚህ ኢንትሮዳክሽኖቹ እንደ መንደርደሪያና ዋና የሚባሉ ሀሳቦችን የሚይዝ ነው ማለት ነው። እዛ ኦብጀክቲቭ ነው። ኦብጀክቲቭ ጀነራል እና ስፔሲፊክ ኦብጀክቲቭ አለ። ስለዚህ ዋና የምንሰራው ነገር በአጭሩና ስማርት በሆነ መልኩ የምናስቀምጥበት ኦብጀክቲቭ እንለዋለን። ጀነራል ኦብጀክቲቭ ምን መጀመር አለበት? በወርድ መጀመር አለበት። ስፔሲፊክ ኦብጀክቲቭ ደግሞ ከምንድን ብዙ መንዘዘት የሌለበት ምንድን ማሟላት አለበት የሚሉትን ሜትድ በምናይበት ሰዓት ስተዲ ዲዛይን እንዲሁም ደግሞ ስተዲ ሴቲንግ፣ ስተዲ ኤሪያ፣ ስተዲ ፖፑሌሽን፣ ሳምፕሊንግ ኤሪያ፣ ዳታ ኮሌክሽን፣ አናላይስ የሚባሉትን የት ነው የምናጠናው፣ ምንድን አይነት ሜትድ ነው የምንጠቀመው፣ እንዲሁም ደግሞ የት ነው ምን አይነት ቱል ነው የምንጠቀመው ዳታን ኮሌክት እናደርግ የሚሉትን ሜትዶቹ የሚይዙሉ ሲሆኑ ሪዛልት ደግሞ ፋይንዲንግ at the last what is the finding or the result of that research ምንድን ነው ውጤቱ ምንድን ነው የሚለው ዊዝ ቴብል ሊሆን ይችላል፣ ፊገር እና ኢንተርፕሬቴሽን እዚህ ላይ የመጣውን ቁጭ ማድረግ ነው እንጂ ይሄ የመጣበት በዚህ ምክንያት ነው ብለን አናስቀምጥም። ሪዛልት ላይ ማለት ነው። ዲስከሽን ላይ ነው ይሄን ሪዛልቱ እንደገና ዲስከሽን ላይ እናስቀምጣለን ማለት ነው፣ በኢንተርፕሬት በማድረግ ማለት ነው። ዲስከሽን ላይ እንግዲህ ኢንተርፕሬቴሽን ኦፍ ፋይንዲንግ ኮምፔር ዊዝ ሊትሬቸር ሪቪያችን ጋር ኮምፔር በማድረግ የመጣልን ሪዛልትን ኮምፔር በማድረግ የምናስቀምጥበት ነው። ኮንክሉዥን ግን ሰም አት ኬ ፖይንት አንሰር የኦብጀክቲቭን ሊመልስ የሚችሉ ዋና ኬ ፖይንቶችን አንሰር በመመለስ ኮንክሉድ የምናደርግ። ሪኮማንዴሽን ደግሞ ስፔሲፊክ ቪዚብል አክሽን ፎር ፖሊሲ ፕራክቲስ ፎር ፊውቸር ሪሰርች ለወደፊት የሚያጠና ሊሆን ይችላል፣ ለፖሊሲ ሊሆን ይችላል፣ ወይም ደግሞ ለማንኛውም ጥቅም ለሚውል ያን ሪሰርች ያጠናነው ሪሰርች ለምን ጥቅም ይውላል የሚለውን ለምን ጥቅም ለሚጠቀሙበት አካላት ሪኮማንድ ማድረግ ማለት ነው። ሪፈረንስ ቦዝ ቫንኮቨር እና ሃርቫርድ ስታይል አሉ። አክሴፕቴብል ዋን ኢዝ ቫንኮቨር ስታይል የምንለው ነው። ስለዚህ እሱ ምንድን ነው የሚለውን እናያል ማለት ነው። ዲቨሎፒንግ ሪሰርች